እሺ እንግዲህ ውድ ቤተሰቦቼ የሰራሁትኝ ዶሮ ይህንን መስሏል ማለት ነው። ዶሮ በአትክልት ነው የሰራሁት። በጣም ቆንጆ ነው፣ ይጣፍጣል፣ ጤናማ ነው። ስሩና በደንብ እያጣጣማችሁ ሀሳብ አስተያየታችሁ ተጠቅማለሁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። ከኔ ጋር ያለ ሰላም ጤና ፍቅር ከእናንተ ጋር ይሆን እላለሁ ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ እንደምታዩቸው የተለያዩ ግብአቶችን ይዤ መጥቻለሁ ማለት ነው። Hello everyone, my YouTube channel family. Welcome to my YouTube channel. My name is Fafi. Thank you so much every day support my video, like, comment and share. Thank you so much all the families. እሺ ሀቢባቲ እንግዲህ ያው እኔ በእንግሊዘኛ ማውራት አልችልበትም፣ ነገር ግን እየሞከርኩ ነው ማለት ነው። እንግዲህ ዛሬ የምሰራው ዶሮ በአትክልት ነው ማለት ነው። ይሄ ዶሮ በአትክልት ለመስራት የሚያስፈልገው 350 ግራም ዶሮ፣ 150 ግራም ድንች፣ 150 ግራም ኩሳ ምንድን ነው የሚባለው በኢትዮጵያ አላውቀውም ማለት ነው። በመጀመሪያ ግን ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ ማለት ነው። ያው እንግዲህ በመካከል ሌባ ይሰርቀኛል ማለት ነው። እኔን ራሴን ሽንኩርት፣ ድንች፣ ኩሳ እንዲሁም የተለያዩ ፍራፍሬዎችን ፍሩቶችን መጨመር ትችላላችሁ። ነገር ግን እኔ ያለኝን ብቻ ነው የተጠቀምኩት። ከአለኝም ወደዛ ደግሞ መዳም አትወድም። በነገራችን ላይ ዶሮዋን መጥበሻው ላይ ነው መጀመሪያ ነው የምጠብሳት። ከዛ ደግሞ ድንቹን አድርጋለሁ ማለት ነው። ከድንቹ በኋላ ኩሳውን ወይም ሽንኩርቱን አድርጋለሁ ማለት ነው። ከዛ በኋላ እያለ ይሄዳል። እንግዲህ እንደምታዩት ነው ቪዲዮዬ። ሁሌም የምለቃቸው ቪዲዮዎች እንዲደርሳችሁ ወይም ደግሞ ማስተካከል ያለብኝ ነገር ካለ ፋፊ ይህን ነገር አስተካክይ ብትሉኝ በጣም ደስ ይለኛል ማለት ነው። እጅጉን በጣም ደስ ይለኛል። እሺ እንግዲህ ዶሮዋን እየጠበስኩ እገኛለሁ ማለት ነው። ዘይት አላረግም፣ ውሃ ጠብ እያረኩ ብቻ ነው የማበስላት። ገና ሳየት ራበኝ ማለት ነው። አይገርምም እንዴ? እንደምታዩት እንግዲህ ድንቹንና ሽንኩርቱን አንድ ላይ ጨምሬያለሁ። በነገራችን ላይ እዚህ ጋር ልጁ መጥቶብኝ የበላሁትን ፈተና እኔ ብቻ ነኝ የማውቀው ማለት ነው። እየቀረጽኩኝ ማር ቤቱ ወግ ብሎ ምናምን በዚሁ አጋጣሚ ተጠንቀቁ ልላችሁ ፈልጋለሁ እህቶቼ ማለት ነው። ምክንያቱም እኔ ዛሬ ምን እንደተፈጠረ ታውቃላችሁ? ይሄን የምታዩትን ቪዲዮ እየሰራሁ ነበር። ቪዲዮውን እየሰራሁ እያለ ልጁ እኔ የማውቀው እንደወጣ ነው፣ ቤት ማንም እንደሌለ ነው የማውቀው ማለት ነው። ተነስቼ ካሜራዬን እንድቅና አድርጌላችሁ ማር ቤቴን አበጃጅቼ ምናምን መብራት የለም። ከዛ ቀስ ብሎ መጥቶ ሲያየኝ ማለት ነው ስልኬን ባፉ ድፍት አደረኩት ወደ ምግቡ። ደግነቱ ውስጥ አልገባም፣ ስልኬም አልተሰበረም። ከዛ እንዴት እንደደነገጥኩ እኔ ነኝ የማውቀው እላችኋለሁ። ከዛ ምን እያረግች ነው ምናምን ምን እያረገች ነው ብሎ እናቱን ጠየቃት። ከዛ ምን አውቃለሁ ምን እንደምታረግ አለ። ምን እያረግች ነው ሲለኝ የሆነ ነገር እያዳመጥኩኝ ነው፣ ዜና እያዳመጥኩ እያየሁት ነው። ስልኬን እዛ ጋር ቁጭ አድርጌ ያልኩት ማለት ነው። ምስኪን የጨውቃ እሱም ሰደቀኝ። እንግዲህ እንደምታዩት ባህራቶችን ወይም ደግሞ ቅመሞችን እንዲሁም
ጨው ነገር ካላ ጨው በቂያችሁን ትጨምራላችሁ ማለት ነው። እኔም እንደዚህ ጨምሬ ቀስ እያረኩኝ በፍቅር ነው ማማሰለው። ምክንያቱም በደንብ ምስልስል ካረግነው ይረግፋል ነው የሚባለው። ምን ይሆናል? መርገፍ ሳይሆን አላሁመ ሰሊ ዐላ ሙሐመድ ምንድነው የሚባለው? ይፈራረሳል ማለት ነው። ስለዚህ እንዳይፈራረስብን እንደዚህ እንደምታዩኝ ዘይት አላደርግም። ውሃ ጠብ እያረኩ በውሃ ነው የማበስለው። ይሄ ጤናማ ነው። ይህንን ምግብ የሚበሉት መክሳት የሚፈልጉ ሰዎች በጣም ይጠቅማል ማለት ነው። መክሳት የምትፈልጉ አስታውሱ። ለምሳሌ ለኛም ጠቃሚ ነው። ለኛ ለምንድን ነው ለዛ ማለት ነው። ለኛም ዳይት ለማናደርገውም ጠቃሚ ነው። ነገር ግን ስሩና ሞክሩት። ያው የበላና የወደቀ ወድቋ አይድቅም በሚለው ሰርታችሁ ትሞክሩታላችሁ። በነገራችን ላይ ካሜራ ውስጥ ሲታይ እሳቱ በጣም ብዙ ይመስላል። ነገር ግን ብዙ አይደለም እየለኮስኩትኝ እና እኔም ደግሞ እንደዚህ ተሟዝዤ ምናምን እሳት ቀንሼ ኧረ ቢስሚላ ምንም አይሳካም። እሺ እንግዲህ ከቆይታ በኋላ ተመልሰን መጥተናል። እንደምታዩት ትክ 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 እያለ እየበሰለ ነው ማለት ነው። በነገራችን ላይ በደንብ መብሰል አለበት፣ ድንቹ ሳይፈራረስ ማለት ነው። ያላችሁን ሁሉንም የቤት አትክልት መጠቀም ትችላላችሁ። እኔ ግን ዛሬ መዳም ስለተከለከለች ለምሳሌ ካሮት፣ ቲማቲም፣ ቃሪያ ይህን ነገር ስለተከለከለች እኔ አልሰጣትም ማለት ነው። የምሰራላት የምታዩትን ነው እየሰራሁላት ያለሁትኝ። እንግዲህ ስሩና ሙያ ተማሩ፣ ሙያ ለራስ ነው ይላል የሀገራችን ሰው ሲተርትና፣ ያው እንግዲህ ሙያ ለራስ ነው በሚለው ማለት ነው። በደንብ ቆንጆ አድርጋችሁ ሰርታችሁ መሞከር ነው። በጣም ቀላል ነው እውነት ለመናገር። ከለሩም በጣም ቆንጆ ነው። ያው ትንሽ ካሜራ ታውቃላችሁ፣ የካሜራ ጥራት ምንድነው የሚባለው? የካሜራ ጥራት ላይኖር ይችላል ምናምን። ነገር ግን ያው ወደፊት ኢትዮጵያ ስንገባ በደንብ ብትንትን እንላለን ማለት ነው። ለዛሬው ግን እንደዚህ ነው የሚሆነው። ያው እንግዲህ ቪዲዮ የከተመቻችሁ ላይኳንም ሼሯንም ሁሏንም እያሟላችሁ በሙያ በነፃ ተገኝቶ ነው እንደ ሙያ በነፃ ሁላችንም ቤት አንድ አይነት ምግብ አይሰራም፣ የተለያየ ምግብ ነው የሚሰራው። ነገር ግን የኛ ቤት ደግሞ ምግብ ሁሉም ሰው የተለያየ ስለሆነ የሚበላው፣ ለዛሬ ደግሞ የመረጥኩላቸውኝ ምግብ ይህንን ይመስል ነበር። እንግዲህ ጥብስ ነው ነገር ይኸው እናቴ፣ ማን ነው እንደኔ ጥብስ የሚወድ? ጥብስ እያለ ልብ ውልቅ የሚል ማለት ነው። ማን ነው እስኪ እጅ ወደ ላይ በሉ። እንደኔ ጥብስ ወዳችሁ ልባችሁ ውልቅ የሚል እዩት። ከለሩ ራሱ በጣም ፉል ነው ማለት ነው። በጣም ቆንጅዬ ነው። እኔ በጣም ነው የወደድኩት። ካሜራው ስላነጣው መብራቱም ስላነጣው ነጣ ያለ ይመስላል። ነገር ግን በጣም ቆንጆ ነው የሚሆነው። ዘይት የለውም፣ ብዙ ጨው የለውም። በተለይ ደግሞ ያው እንግዲህ እነ ቤቢ ምናምን በሆዳችሁ ላላችሁ ሰዎች በጣም ቆንጆዎች ናቸው። ቆንጆ ነው ማለቴ ቆንጆዎች ናቸው አልኩኝ እኮ። እሺ ከዛ ስትላላችሁ አረውዬ። እሺ እንደምታዩት እንደዚህ በጣም ቆንጆዬ ምርጥ ያማረ የሚጣፍጥ የሚጥም ምግብ እያዘጋጀን እንገኛለን። ያው እንግዲህ ካሜራውን አንዴ ወደፊት አንዴ ወደኋላ ማድረግባችሁ ዛሬ ልጃችን ከሚስ ስለሆነ ከሚስን ቤት ነው ማለት ነው የሚመጣው እና እናቴ በመከራ ነው የሚቀረጸው። ራሱ በመከራ ብታዩ እንደዚህ የሆነው ብቻ ለበጎ ነው። አልሐምዱሊላህ ለሁሉም ነገር። ኦኬ አያቸው እንደምታዩት ትንሽዬ ውሃ ጠብ እያረኩኝ ነው ማበስለው። ምክንያቱም መብሰል ያለበት ውሃ ጠብ እየተደረገ ነው እንጂ አንዳንዴ ብዙዎቻችን ምግብ ስንሰራ እንሸወዳለን። በምን እንደምንሸወድ ታውቃላችሁ?
ዘይቱ ስለበዛ ምግቡ የሚጣፍጥ የሚመስለን ሰዎች አለን። ያ ደግሞ ራሳችንን እየጎዳን ራሳችንን እየገዳን ኢኮኖሚያችንን እያባከን ነው እንጂ የምንሄደው ዘይት ስለበዛ እመኑኝ ቁንጅና አይመጣም ማለት ነው። ማለት የምግብ ቁንጅና ዘይቱ ስለበዛ ቆንጆ ምግብ ሊሆን አይችልም፣ ወይም ጣፋጭ ምግብ ሊሆን አይችልም ማለት ነው። ምግብን ሊያጣፍጠው የሚችለው አንደኛ እንደተባለውም ትካሻ በጣም ወሳኝ ነው። ለምሳሌ ዝም ብሎ ሰው ምግብ ሲሰራ እንዴት ነው ውይ ዛሬ ይህንማ አይበሉትም እኮ ስትይ በደንብ ይበሉታል። እና በነገራችን ላይ ያው እንግዲህ ሀሳቤ ምን ልል እንደሆነ ገብቷችኋል ብዬ ተስፋ አደርጋለሁ። እንግዲህ እንደምታዩት እኔ እናቴ እየተንተፋተፍኩ ነው ማር ቤት ለማር ቤት እና ዘይት ቀንሱ፣ ዘይት አታብዙ እላችኋለሁ ማለት ነው። እውነት ለመናገር ዘይት ለጤና በጣም 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 መጥፎ በቃ ጎጂ ባህል ቢኖር ዘይት ነው። ዘይትን ለምግብ ማለት ለምግብ ስትሰሩ በጠብታ በቃ እንዳይዝ ያክል ወይም ደግሞ ይሁን እንዳይያዝ ያክል ከተደረገ በጣም በቂ ነው። ምክንያቱም እህቶቼ በተለይ እኛ እዚህ ሰው ቤት ያለ ነው ነገ ብንወድቅ ማንም ሰው ዞር ብሎ አያየንም። እመኑኝ ነው የምላችሁ። ስለዚህ ካሁኑ ጤናችሁን መጠበቅ አለባችሁ፣ ራሳችሁን መጠበቅ አለባችሁ። የኔ ቆነጃጅቶች ማለት ነው፣ ውድ እህቶቼ ራሳችሁን ጠብቁልኝ። ከምንም በላይ ከራስ በላይ ንፋስ ይባላል። ለራሳችን ጊዜ መስጠት አለብን። ለራሳችን የሚሆን ነገር ሰርተን መብላት አለብን። ሞሽ እንደኔ ራቱ ሙሳው ማደባለቅ አሁን እንደዛ ስላለ እንደምታዩት እንግዲህ ምግቤ እየደረሰ ነው። በነገራችን ላይ ከአጀንዳ ወጣ ያደረኳችሁ ያው ሁላችንም አንዳንድ እንደነገርኳችሁ ነው። ዘይት ስለበዛበት ብቻ ምግብ የሚጣፍጥ እየመሰለን ዘይት የወገብ ህመም የምንድነው ሌላ ደግሞ 4 ነው 5 ነገር ጠርተውልኝ ነበረ። ቅድም ቤት ዶክተሮች መጥተው ነበረ ማለት ነው፣ የመዳም ጓደኞች እና እኔ በአጋጣሚ ዘይቱ ትንሽ በርከት ያለበት ነገር ነበር የሰጠኋቸው እና እንደዚህ እኛ እኮ አንበላም፣ ይሄ ጥሩ አይደለም ለጤና አሉና ለጤናችን የሚሆነንን ለጤናችን ተስማሚ ነገር መርጠን መብላት አለብን። እንግዲህ በመጨረሻም የሰራ ነው ምግብ ይህንን መስሎ አምሮበታል፣ ቆመጥ ተብሎልናል ማለት ነው። በጣም የምንወዳችሁ በጣም የምናከብራችሁ የሁሉም እጅ ለእጅ ነው። እንግዲህ በጣም ውድድ ክብር የማደርጋችሁ ውድ ቤተሰቦች ምግቤ ይህንን ይመስልላችሁ ነበር። ምግቤን አይታችሁ ከወደዳችሁልኝ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ወሬ ያሰማን። ሰላም፣ ጤና፣ ፍቅር ለውድ ሀገራችን እማማ ኢትዮጵያ እላለሁ ማለት ነው። ዋላፍ ኢትዮጵያ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። በያላችሁበት ደህና ደሩልኝ። ቻው ቻው። ዋው ከለሩ ራሱ እናቴ አታምጡብኝ ያስብላል። አታምጡብኝ፣ አታሳዩኝ። ለእኔ ከሱ ሌላ የሚባል ምግብ ነው ማለት ነው የሆነው።